የተኖረ ነው የተጋነነም አይደለም ኃላፊነት የተወሰደበት ነው። ያው የሌላውን ማግላት አይጠቅምም። የኔ ኃላፊነትም አይደለም። እኔ ኃላፊነትም ወስደው ራሴ ለኖርኩት ለተማርኩበት ህይወት ነው። ሰውንም የሚጠቅመው እኔ ከህይወቴ የተማርኩት ነው እንጂ ማሳበብና መክሰስ ምንም ጥቅም የለውም። በቃ ኃላፊነት ይወሰዳል። በህይወት እንማራለን፣ እንሻገራለን። የተሻለ ቀን አለ ህይወት ላይ። ስለዚህ ያን ማድረግ ነው የተፈለገው እንጂ ሂሳብ ማወራረድ ልክ ነኝ ራስን ለማስተረፍ ኦር የራስን ጽድቅ ለማስቀረት እዛ ውስጥ መፍጨርጨር አልነበረም። ስለዚህ በቃ እኔ ከእምነቴ አንጻር ሁልጊዜ በህይወት በየትኛውም ግንኙነት የራሴን ነው ማየው። ሌላኛው ሰው ሚዛኑ ትልቅ ሊሆን ይችላል፣ ላይሆንም ይችላል። የራሴንም እይታ አለ ልክ አላምነውም። ከእግዚአብሔር ውጪ ሙሉ እውነት ያለበት ቦታ የለም። ስለዚህ በቃ እኔ በደረስኩበት ልክ ለራሴ ህይወት ለተራረመድኩት እርምጃ ላጠፋሁት ጥፋት ኃላፊነት የወሰድኩት እንደዛ ነው። የራሴን ይጻፉት የራሴን እውነት ይችላል በቃ። ስለዚህ የራሴን ደካማነት ወይም የራሴ ወደቅሽባቸው ቀናት የተጸጸትሽባቸው የመጣሽባቸው መንገዶች ስላተኮርሽ ያኛው ደግሞ ያልታወቀ ገጽ ስለሆነ እንደው እገሌ ቢያነበው ምን ይሆን ነገሊስ የሚል ነገር ስላስነሳ ጥሩ መልስ ትዝ ይለኛል። አንዴ የአምቡሌ ዲጄ የአምቡሌ ክፈትላቸው አሌክስ ተባለና ግልጽ ሽሆን እኛ ማናቀው እናንቺ ማላቀው ያ ዲጄ የአምቡሌን ክፈትላቸው እንዲያስታውሱ ተነግራቸዋለች ማለት እንደሆነ አምቡሌዎች ይታወቃል። ከዛ በኋላ ግን የውጭን ግን ሌላ አቅጣጫ እንዲታይ ምክንያት ነው። የመጀመሪያ ስደቴ ነበር። የመጀመሪያ ስደቴ ብዙ ተቃውሞ፣ ብዙ ስድብ በአደባባይ ያስተናገድኩበት ገጠመኝ ነው። ስለዚህ የጓዳ ሰው፣ የጥሞና ሰው፣ የማሰላሰል ሰው፣ ራስን ለማየት እድል ያገኘሁበት ለመንፈሳዊ ህይወቴም ትልቅ መሰረት ያለው አቅጣጫዬን የቀየረ አጋጣሚ ነው። ለምን ሲያሞካሸኝ ሲያወድሰኝ ተገኘች ተብዬ በቃ እንደ ብርቅ ስታይ ከነበርኩበት ሰሞን ድንገት ዞር ብሎ አገር ሁሉ የሚሰድበኝ አጋጣሚ ነው የሆነው። የመጀመሪያ ነው። ከዛ በላይ መጨረሻ አሉንም የመጀመሪያ ስለነበረ በቃ ጠቅሞኛል። ህይወት ላይ ዞር ብዬ ለብቻዬ ህይወትን ለማየት ራስን ለማየት እድል ያገኘሁበት መጽሐፍ ቅዱሴን ለመግለጥ እድል ያገኘሁበት ስደቱ የመጣው ከመድረክ ህይወት ቀደም ሲል ትታወቂበት ከነበረው ህይወት ወደ ሌላ ለመግባት ማለት ነው። እንደዛ ነው። ምን አሁን አንዳንዱ አልገባውም ለምን እንደዛ አለች ይላሉ። ያው እኔ ወጣት ልጅ ነበርኩ። ብዙ ውጣ ውረድ አላየሁም። እንደነበረኝ ማምነውን ተሰጥኦ እየተከተልኩ መልካም ነገሮች ብቻ እየገጠሙኝ ነው የመጡት እስከዛኛው ምዕራፍ ድረስ። በመንፈሳዊ ህይወት በዛኛው መንገድ ለመራመድ የቀረቡልኝን ኦፈሮች ወይም ይሄኛው መንገድ ልክ ነው፣ የእግዚአብሔር ለመሆን ይህን ማድረግ ይኖራል፣ መጽሐፍ ቅዱስሽን ግለጪ ምናምን የሚሉትን በሙሉ ልብ እንደሚያስፈልገው ሰው ወይ በሙሉ ትኩረት ለምን ይዋሰኝ ስለነበረ ዝና፣ ቴንሽን፣ ተፈላጊነት፣ ተወዳጅነት ከዛም ጋር ተያይዞ ቢዚነት በሙያው ባለ አገልግሎት ይዋሰኝ ስለነበር ለዛ ህይወቴ ላይ የመጣ ለነበረው መልካም ግብዣ እድል የምሰጥበት ፋታ አልነበረኝም። ያ አጋጣሚ ያን ፋታ ነው የሰጠኝ ማለት ነው። አረፍ ብዬ በቤት ሆኜ እግዚአብሔርን ቃል እንድከፍት መጽሐፍ ቅዱሴን እንዳነብ እድል የሰጠኝ ነው ማለት ነው። አሁን ያዚህ እንግዶችን ስንጋብዝ